ይሄንን ቪዲዮ ስጀምር አንድ ወሳኝ ጥያቄ በመጠየቅ እጀምራለሁ። ሰነፍ ነህ ወይስ ፈሪ? ራስህን በደንብ የምትለይበት ቪዲዮ ስለሆነ በደንብ አዳምጠኝ። ቪዲዮውን በደንብ አይተህ ከጨረስክ በኋላ አንተ ሰነፍ ነህ ወይስ ፈሪ የሚለውን መልስ በደንብ ማወቅ ትችላለህ። እናም ለህይወትህ ትልቅ ለውጥ የምታመጣበትን ወሳኝ ነጥብ እነግርሃለሁ። በደንብ አዳምጠኝ። ብዙ ጊዜ ሰዎችን ሰነፍ ብለን እንፈርጃለን። ትምህርት አትማርም፣ አትሰራም፣ አትነሳ ብለን እንወቅሳቸዋለን። ግን በእርግጥ ሰነፍ መሆን ምንድን ነው? የእውነት ሰነፍ ነው ወይስ ዝም ብለህ አዲስ ነገር ለመሞከር ወይም ከምቾት ቀጠና ለመውጣት ፈርተህ ነው? ዛሬ እውነቱን እናውራ። ሰነፍ መሆንና ፈሪ መሆን በጣም ይለያያሉ። ፈሪነት በብዙ መልኩ የሰነፍነትን ጭንብል ይለብሳል። አሁን ላይ እየሰራኸው ያለው ስራ ፈርተህ ሳይሆን ሰነፍ ስለሆንክ ነው የሚያስብል ነው። ነገር ግን እነዚህ ሁለት ነገሮች አንድ አይደሉም። ሰነፍ ማለት አንድን ነገር የመስራት አቅም ኖሮት ግን ፍላጎት የሌለው ሰው ነው። የጊዜ አጠቃቀሙን ስለማያውቅ ወይም ደግሞ ስለማይፈልግ በቀላሉ ማሳለፍን ይመርጣል። የኃላፊነት ስሜት ማጣት። ሰነፍ ሰው ለሚሰሩት ወይም ለሚያደርጉት ማንኛውም ነገር ኃላፊነት መውሰድ አይፈልጉም። ሰነፍ ሰዎች ምቾትን ሁልጊዜ ይፈልጋሉ። ሰነፍ ሰው አዲስ ነገር ለመጀመር ፍላጎት የለውም። ሁልጊዜም ለራሱ ምቾት የሚሰጠውን ነገር ብቻ ነው የሚመርጠው። ሌላው የሰነፍነት መገለጫው ሰነፍ ሰው ጊዜውን አባካይ ነው። ለምሳሌ የቲክቶክ ቪዲዮ እያየ ቀኑን መግደል ነው የሚፈልገው፣ ወይም ደግሞ አልጋው ውስጥ ክትት ብሎ መተኛትን ይፈልጋል። ከዚህም በተጨማሪ ሰነፍ ሰው ከችግር ለመሸሽና ተግዳሮቶችን ለማስወገድ ይሞክራል። ለራሱ ሕይወት እቅድ ማውጣትን አይፈልግም። ፍርሃት ምንድነው ካልከኝ፣ ፈሪ መሆን ከሰነፍነት በጣም ይለያል። ፈሪ ሰው የሆነ ነገርን ለመጀመር ወይም ለማድረግ ፍላጎት አለው። ነገር ግን የሚያስበው ነገር ላይ የማጣት የመሰናከል ወይም ሌሎች ሰዎች ይወቅሱኛል ብሎ የመፍራት ፍርሃት ሊሆን ይችላል። ሰነፍ ሰው የሚያሳየው ባህሪ ራስን ማላላት ሊሆን ይችላል። ፈሪ ሰው ራሱን ዝቅ አድርጎ ማየት ያዘወትራል። ፈሪ ሰው አይሞክርም። ፈሪ ሰው አቅሙ ቢኖረውም እንኳን ከመሞከር ይሸሻል። ፈሪዎች የሌሎች ሰዎች አስተያየትን ይፈራሉ። ፈሪ ሰው በሌሎች ሰዎች እንዴት እንደሚያዩትና ምን ሊሉት እንደሚችል እሱን እያሰበ መጨነቅ ነው የሚፈልግ። ብዙ ጊዜ ፈሪነት የሰዎችን የብቃት ማነስ ወይም ደግሞ ለራሱ ያለውን የእምነት ማጣት ይገልጻል። ሁላችንም በህይወታችን ውስጥ አንድ ጊዜ የሚሆን ይችላል ነገሮችን ለመሞከር ፈርተን እናውቃለን። ግን ከዚህ ፍርሃት ለመውጣትና ለመማር ፍላጎት አለን እና በሰነፍና በፈሪ መሃል ያለው ልዩነት ግልጽ እየሆነ ይመጣል። አሁን ዋናው ጥያቄ ይመጣል። ሰነፍ ነህ ወይስ ፈሪ? የሰነፍነት ዋና ችግር የፍላጎት ማጣት ነው። ስራን መስራት አትፈልግም፣ ለመለወጥ አትፈልግም፣ ታትረህ መስራትን አትፈልግም። የፍርሃት ዋና ችግር ግን ፍላጎቱ አለህ ግን አትጀምርም። ለውጥን ትፈልጋለህ፣ አዲስ ነገር መጀመር ትፈልጋለህ፣ ግን የምትፈራው ነገር አለ። ታዲያ ጥያቄውን ለመመለስ ስንሞክር ራሴን ፈሪ ነኝ ወይስ ሰነፍ ብለህ ለመፈረጅ ከአሁን በኋላ የማነሳቸውን ወሳኝ ነጥቦችን እና ጥያቄዎችን በደንብ። የመጀመሪያው ጥያቄ፣ በየቀኑ ጠዋት ስትነሳ ምን ትላለህ? ሰነፍ ከሆንክ ይሄንን ትላለህ። ለምን ይሄን ስራ መስራት አለብህ? የማይሆን ስራ እየሰራው ለምን ጊዜን አባክናለሁ ልትል ትችላለህ፣ የሚጠቅምህን ስራ። ፈሪ ከሆንክ ደግሞ ባይሳካልኝስ? ካልተሳካልኝ ምን ሆናለሁ? ሰዎች ምን ይሉኛል እያልክ ታስባለህ። ታዲያ አንተ ፈሪ ነህ ወይስ ሰነፍ? ሁለተኛው ጥያቄ፣ አንድ ስራ ልትጀምር ስታስብ ምን ይሰማሃል? ሰነፍ ከሆንክ ይሄን ስራ ለሌላ ጊዜ ማስተላለፍ እፈልጋለሁ፣ ነገ ጀምራለሁ ልትል ትችላለህ። ሰነፍ ሰው እንዲህ ነው። ፈሪው ደግሞ ይሄን ስራ መጀመር እፈልጋለሁ ግን ፈርቻለሁ፣ ባይሳካልኝ፣ በወድቅስ ምን ይሆናለሁ፣ ብከስርስ ትላለህ። ሶስተኛው ጥያቄ፣ በህይወትህ ምን አዲስ ነገር ለመሞከር ትፈልጋለህ? ሰነፍ ከሆንክ ምንም አዲስ ነገር መሞከር አትፈልግም። ያለኝ ነገር ይበቃኛል፣ የምቾት ቀጠናዬ ተመችቶኛል ትላለህ፣ በስቃይ እየተንገላታ። ፈሪ ከሆንክ ደግሞ አዲስ ነገር መሞከር ትፈልጋለህ፣ ግን እሱን ለመጀመር ትፈራለህ። የሌሎች ሰዎችን ወቀሳ ለመስማት ትፈራለህ። ታዲያ አንተ ሰነፍ ነህ ወይስ ፈሪ? መልሱን ለራስህ ትቼዋለሁ። አንተን በአንዱ ጎራ ካገኘህ በኋላ መፍትሄዎችን ልንገርህ። የሰነፍነትና የፍርሃት መፍትሄዎች በቀላሉ ልታስወግዳቸው የምትችላቸውን ወሳኝ ነጥቦችን አነሳልሃለሁ። አንተ ሰነፍ ነኝ ብለህ ካሰብክ መፍትሄው ፍላጎትህን መቀነስ ነው። ለምን እንደምትኖር፣ ለምን ስራ እንደሚያስፈልግህ ራስህን ጠይቅ። የሰነፍነት ችግር ካለብህ ራስህን ቀስ ብለህ ለመለወጥ ትችላለህ። ትንሽ ነገር ጀምር። ለምሳሌ በቀን 10 ደቂቃ ብቻ መስራት ጀምር፣ ቁጭ ብለህ ሶሻል ሚዲያ ላይ ጊዜህን ከምታባክን። ይህንን ለውጥ ለማምጣት ቀላል አድርገው። እቅድ አውጣና ትናንሽና ሊደረስባቸው የሚችሉ የሚሰሩ ነገሮችን፣ ውጤታቸውን ማየት የምትችላቸውን ነገሮች ጀምር። አንተ ብቻህን አይደለህም። ብዙ ሰዎች የሚሰሩት ነገር የጊዜ አጠቃቀም ላይ ችግር አለባቸው። ስለዚህ ይህ ችግር ሁሉም ሰው ላይ ያለ መሆኑን አውቀህ ቀለል አድርገህ ከችግርህ ለመውጣት ዛሬውን ወስን። ይሄን ማድረግህ ነገ ላይ እንድትዘጋጅ ያደርግሃል። ፈሪ ነኝ ብለህ ካሰብክ ደግሞ መፍትሄው ለራስህ ያለህን እምነት ማሻሻል ነው። ፍርሃትህን ለማስወገድ ድፍረትን መለማመድ አለብህ። ማሸነፍና መማር ትችላለህ። ስትወድቅ መማር አለብህ። ከስህተቶችህ ተምረህ ጠንካራ መሆን ትችላለህ። አመለካከትህን ቀይር። እኔ እችላለሁ ብለህ እመን።
ባይሳካልህም ምንም ማለት አይደለም። ደግ ሁን፣ ለሌሎች ሰዎች ደግ ሁን። ደግነትህን ስታይ ራስህን መውደድና ማክበር ትጀምራለህ። አሁን ራስህን መፈረጅ አቁም። ሰነፍ መሆንም ሆነ ፈሪ መሆን ሁለቱም ምንም ችግር የለውም። ከሁለቱም ጉድጓድ ውስጥ መውጣት ትችላለህ። እውነቱን ለራስህ ንገረው። አንድ ድሃ ራሱን መቀየር ከፈለገ ድሃ መሆኑን መጀመሪያ ማመን አለበት። ቤቱ ምንም ሳይኖረው ዘንጦ ከቤቱ እየወጣ ከሆነ ይሄ ሰው መቼም አይቀየርም። ምክንያቱም በማስመሰል ውስጥ እየሄደ ነው። ግን ድህነቱን አምኖ ራሱን ገላልጦ ራሱን አሳምኖ ለስራ ከተነሳ ራሱን ለመቀየር ብዙ ጊዜ አይወስድበትም። እኔ ሰነፍ ነኝ ካልክ ለምን ሰነፍ እንደሆንክና እንዴት ማስተካከል እንደምትችል ራስን ጠይቅ። እኔ ፈሪ ነኝ ካልክም ለምን እንደምትፈራ ራስን ጠይቅ። ራስህን ከተረዳህ ለውጥን ለማምጣት ቀላል ይሆንልሃል። ዛሬውኑ ጀምር። ይህ የመጀመሪያ እርምጃ ይሁን። ከፈሪነትና ከሰነፍነት ለመውጣት የመጀመሪያው እርምጃ ዛሬውኑ እርምጃ መውሰድ ነው። እናም ይሄ ቪዲዮ አንተን ሊያግዝህ እንደሚችልህ ተስፋ አደርጋለሁ። እኔን ለማገዝ ከፈለግ ሰብስክራይብ አድርግ፣ ቪዲዮውን ላይክ አድርግ። ይጠቅማል ያግዘዋል የምትለው ሰው ካለ ደግሞ የሼር ምልክቱን ነክተህ በፈለግከው ሶሻል ሚዲያ ላይ ላክለት። እናም ለዛሬ አንተን ይጠቅማል ያግዛል ካለህበት ቦታ ያወጣሃል ብዬ ያዘጋጀሁትን ቪዲዮ በዚሁ ጨርሻለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።